ንስሐ መንገባው እውነት እግዚአብሔር ነው ወደነው ነው ፈርተነው ነው ወደነውማ ሊሆን አይችልም። አብዛኞቻችን ድክመታችን እኮ እሱ እግዚአብሔር የሚወደድ አምላክ ነበር የሚፈራል ነበር። አትፍሩት ማለት አይደለም እኮ ግን መበደላችንን አውቀን ወደሱ ለምህረት ስንመጣ ወደነው ነበር መምጣት የነበረብን እንጂ የሚያስገባንን የሲኦልን እሳት እያየን አልነበር። ብዙ ሰው ለዛ ነው ንስሐ ለምንድን ነው የምትገባው ሲባል እንዴ ወዳጄ ማን ሲኦል መግባት ይፈልጋል ይላል። ሲኦል እኮ ግን የተፈጠረው ለኛ አልነበረም። አይገርማችሁ? ለሰይጣንና ለመለክተኞቹ በተዘጋጀ በመለኮት እሳት እንዳትቃጠሉ አይደል የሚለው ካህኑ ሥርዓተ ቅዳሴያችን ላይ ለኛ አይደለም የተፈጠረው ለማንና ለማን? አይገርማችሁም? እኛ እግዚአብሔርን የምንታዘዘው ለኛ ያልተፈጠረውን ነገር እያየን እየፈራን። ለዛ ነው ንስሐን በቁመናው በትርጉሙ ደረጃ ብትመለከቱት ንስሐ መጸጸት ነው ይባላል። ስለሰራነው ነገር የሰይጣን አሁንም ድረስ ኃጢያቱ እግዚአብሔርን እሆናለሁ ብሎ መመኘቱ ብቻ እንዳይመስላችሁ። ይሄንን መመኘቱንማ እንኳን እኮ ይሁዳም ያስቆሮቱ ከ12ቱ አንዱ በጌታ ደቀ መዛሙርት እግር ስር የነበረውም እኮ ይሄንኑ ተመኝቶት ነበር። ከሱ እንዲያውም የባሰው የሰይጣንን ኃጢያትም ከፍ አድርጎ የሰራው ይሁዳ ነው። አሳልፎ ጌታውን በስንት ብር ነው የሸጠው? የይሁዳ ትልቁ ኃጢያቱ ግን ክርስቶስን በ30 ብር አሳልፎ መሸጡ አልነበር። ከሸጠው በኋላ ንስሐ ለመግባቱ ቢገባ ኖሮ እግዚአብሔር ይምረዋል አይምረው? ይምረዋል በደንብ አድርጎ። ምንም ጥርጥር እንኳን ነበረው።